ነው የምትጠመጠምበት አንተ ማብረር ሰላም ያለችው ስለምታውቀው ነው ሰላም ያለችው። ሲቀጥል ደግሞ እኔ ነኝ የጠራኋት እኔን አክብራ ነው እናትዬ ወደ እኔ ላከቻት እና ከዚህ በኋላ ይሄንን ፊት ትለምጂዋለሽ ማለት ምን ማለት ነው? ምን ማለት ነው? ሐኪም ቤት ሲሄድ ያስፈልገኛል፣ አብሬ የምበላው ያስፈልገኛል። ስለዚህ ደውለው ሲጠይቁኝ ልጄ እልክልሻለሁ አለችኝ። ደስ አለኝ እና ከዚህ በኋላ እሷ እዚህ ልትሆን ነው። ምንድን ነው የተካሄደ ያለው? ምንድን ነው የተደረገ ያለው? አሁን እኔ በጣም ነው የማምነው በሱ በጣም ኮንፊደንስ አለኝ። ስለዚህ ለምን እንደዚህ እንጀረጨራለሽ? መተው ነው ምን ደግሞ ማይሆን አስተቃቀፍ ስታቅፎ ስላየው ምን አለበት ተቀፏ እህቱ ናት። እንደዛ አድርገሽ ሰጃት። ነገ ደግሞ ምን እንደሚሆን አናውቅም። ማሚ ምን ያልሽ ነው? ይሄው እንደዚህ ነው የምታቃጥለው። ያይሻ በጣም ከባድ ነው። በእውነትና ልጅ ግን ምንድነው? እኔ የምር ነገር ይገባኝ ነው። አንቺ ክላስ እየሄድሽ ስለሆነ አልሄድም፣ እንደውም አልሄድም። እሺ ከዛስ አንተ እዚህ መተህ ልትቀመጥ ነው? ምን እንዳሰበች እኮ ስለማቅ ነው፣ አስተሳሰቧን ስለማቅ ነው። ምንድነው አስተሳሰቧ? ያለ ምክንያት ማታውቅ ሴት እንዴት ነው አንተ ላይ የምትጠመጠመው? እኔ ምን አውቃለሁ? እኔ ከአንቺ ጋር አይደል ከመኝታ ቤት ወጣሁት። እኔ ለምን ትጠይቅኛለሽ? ለምን እቀናለሁ? አልቀናም። አሁን እንደዛ ነው ያስመሰለው። ግን ቤት ውስጥ ቤቱ የኔና ያላዛቃሉላ። አሁን ደግሞ አንዱ እናቴ ነው እኮ እናቱ እስከሆንሽ ድረስ አንድ ክላስ ተሰጠሽ። ሌላ ሴት ግን ልታመጪ ወይም ሌላ ሰው ልታመጪ አትችይም። የኔ የሆነ ሰው ይመጣል። ምን ማለት ነው? የኔ የሆነ ሰው ሊጠይቁ ታምሜ እኮ ነው። ስለዚህ ሰዎች ሊጠይቁኝ ከየትም አቅጣጫ ሊመጡ ይችላሉ። ይሄን ደግሞ እንግዳ የመቀበል ግዴታ አለብሽ። እንግዲህ የልጅ ሚስት ነኝ ካልሽ ማለት ነው። የልጅ ሚስት እንግዳ ትቀበላለች፣ ቡና ታፈላለች። ይሄንን ደግሞ ማድረግ ካልችልሽ የምትንከባከበኝ ልጅ አምጥቻለሁ። በእኔ በኩል የሚመጡትን እንግዶች፣ በአላዛር በኩል የሚመጡትን እንግዶች ትቀበላለች። አላዛርንም ትሪት ታደርገዋለች። አንዳንዴ አንቺ ትምህርት ቤት እያልሻለ የምትይው አንተ ተስማማለህ? አልስማማም። እና ምን ማለት ነው? ምን አንተ ምንድን ነው የፈዘዝከው? እያደረገች ያለው ነገር አልገባህም እንዴ? እና ያደረገች